አንቺ በማታ ሻወራቱ ሰጂ አላልኩሽም? እሺ እንድትሆን ይሄው ከዛ በቃ እዛው እንዳለሽ እዛ ይዋቴው ሃይ ሰላም ሰላም አይ ሃይሚን ሻወር እየወሰደች ነው ሊድባት ላታቸዋል። ለምን ተኝታለች ሊድባት ስላቸው ሄዳሉ ካደለ ቀስቅሳ ትረብሻት ይሉኛል። እንዴት ናችሁ? የልብ ቅርስ ተሰጠሽ። አመሰግናለሁ። እና ያው መታለች እንግዲህ አልተመቸኝም ማለት ነው። እኔ ቁጭሽን ይቆማለሁ። እኔ እኮ ትልቅ ሰው ስለሆንኩኝ ነው ቁመቴ ነው እንዳንቺ ሲጀምር እኔ ያለው የምን እንትን ይህ እስቲ ልዩነት አሁንም ልብ ቅርስ ተሰጠሽ፣ አበባ ተሰጠሽ። ልብ ቅርስ ልባቸውን እየሰጡኝ ነው። አመሰግናለሁ። እንዴት ናችሁ ግን? አንተ ግን ሻወር ቤት አይመጣም? እሺ ገባሁ ገብቻለሁ። እንዴ አልገባህም? ግን ቢሆን እናንተ ደግሞ አትላኩት። እኔ ገብቻለሁ ሻወር ቤት ውስጥ አልገባህም? ግን ያው ነው ክፍሌ ገባክ። ይሄን ለእናንተ ብዬ እንደዚህ ተባልኩኝ። አያችሁ አይደለ? ጌም እየተጫወትክ ነበር። ከዛ ሰጧቸው አንቺ ስትመጪ ከዚህ በኋላ እመለስላችኋለሁ ጠብቁኝ ስላሉ አመሰግናለሁ። አምሮብሻል አለ እኔ ያለው ተንቴ አረ እባክህ እኔ ያለው አትለኝ። ዶርሳና እዚህም እዛም ጋር እኔም ወዳችኋለሁ። እኔም ደስ ብሎኛል ስላየኋችሁ፣ ስላየንሽ ደስ ብሎኛል እያሉ ድካም እየተሰማሽ ነው። አረገሽ እንዴ? ይምር አመረርሽ እንዴ? አራት ባንዴ? አይ ሁለት ይሻላል። ሁለት አራት ከምቸገር ሁለት ጊዜ አይሻልም? ቤተሰብ ምን ታስባላችሁ? 2200 ሰው አለ እና ሀሳባችሁ ይሻላል። መንታ እኔ እንደዛ ነው የተመረጥኩት። እናንተ ምን አለባችሁ? እነዚህ አው ይላሉ እኮ ምን አለባችሁ እናንተ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለዱት ልጆች። አሁን እኮ ነው ሳትወልጂ እኮ ነው መተኛት ያለብሽ እኮ። አሁን ልጅ የሚባል ነገር መጣ ማለት ሻወር ውስጥ ይኩልተኛ በቃ ተኝም ነው የምልሽ። ወገብህን አመረክ ለምን? ኧረ ፈታቢ ችግር የለም። እኔ ሞልቼ ነበር። አንቺ ራሱ እኮ ዲት ብለሻል። ግን ወይኔ ምንድን ነው የተሰጠኝ? ምን ተሰጠሽ? ዶርሳና እና ልጅ ሳይወለድ ነው መተኛት በጊዜ። እኔ ችግር የለም። አንተማ ምን አለብህ? ምን አለብህ? እና አንተ አትወልድ ትላጫለሽ እንዴ? እየተላጥኩኝ አይደለም እባክህ፣ እውነታውን ነው ያወራሁት። እውነት ነው። ምን አለብህ? እዛ ፈርድሜ በልቼ ይመጣሉ። አንቺ ተኝተሽ ልጅ ነው የምትይው አይደለ? ማለት ፈርድሜ ነው እንዴት? ከዛ ጭቅጭቅ ታነሻለሽ። ምርዬ ታንክስ ልብ ቅርጽ እየሰጡሽ ነው፣ አበባ እየሰጡሽ ነው። አመሰግናለሁ። ምንድን ነው ያልሽው? አይ ምንም። ምን አልኩኝ እንዴ? እንዴት እንዲህ ይባላል? አይባልም፣ ነውር ነው። እዚህ መሳም ጋር ነኝ። ይኸው ገረጨሽኩላችሁ። ለእናንተ አይደለም ለራሴ ነው የገረጨሽኩት። ዩዘር ታንክስ። ጉንጬ እንዳይሳሳ ግን እስቲ ዛሳ ታስፈራሪናለሽ እንዴ? ወይኔ ጠፋ፣ ላይቱ ጠፋ። በዚህ ሰዓት እንዴት ትረብሻለች? መብራት የጠፋ ልጅ በዩ እኮ ላይት ራሱ መብራት የጠፋ ነበር። አይሆንም። ኧረ እንዴት ነው በሉት። እንዴት ነው? ይኸው መጣች። እሺ ከዛስ? አዩኛ ሂድባት አሉኝ አይደል?